ጄሚናይ ኤአይን ለምንድነው የምትጠቀሙት? በዚህ ቪዲዮ ኤአይ ተጠቅማችሁ የማታውቁም ሆነ ኤአይን የተጠቀማችሁ ያላችሁ ሰዎች ራሳችሁን ኤአይ ላይ አንድ ስቴፕ ከፍ የምታደርጉበትን እንዴት ኤአይን መጠቀም እንዳለባችሁ አሳያችኋለሁ። ኤአይን በመጠቀም ስራችሁን ማቅለል የምትፈልጉ ሰዎች ይህ ቪዲዮ ለእናንተ ነው። ይህን ቪዲዮ እስከ መጨረሻው ያያችሁ ኤአይን እንዴት መጠቀም እንዳለባችሁ በጣም ግልጽ ይሆንላችኋል። ቪዲዮ በ6 ሞጁል ከፍዬዋለሁ። ከመጀመሪያው እስከ መጨረሻው ቪዲዮን ተከታተሉት። ወደ ቪዲዮ በአሁኑ ሰዓት ላይ እጅግ በጣም ብዙ ኤአይዎች አሉ። ነገር ግን እኔ አሁን ይዤላችሁ የመጣሁት እጅግ በጣም ወሳኝ ስለሆነው ኤአይ ጄሚናይ ኤአይ ነው። ጄሚናይ ኤአይ እንደምታውቁት አሁን ላይ መልቲ ሞዳል ኤአይ እንደሆነ ታውቃላችሁ። እና ደግሞ ዩቲዩብንም ማኔጅ የሚያደርገው ኮንትሮል የሚያደርገው ጄሚናይ ኤአይ ነው። ጉግል ጄሚናይ ኤአይ ለምንድን ነው የመረጥኩት? አማርኛን በደንብ መስማት ይችላል፣ መጻፍ ይችላል። ስለ ኤአይ ምንም የማያውቅ ሰው በአማርኛ እየጻፈ ጄሚናይን መልስ እንዲሰጠው ማድረግ ይችላል ማለት ነው። ጄሚናይ አማርኛን በመስማትና በመጻፍ ደረጃ ከሌሎች ኤአይ የተሻለ ነው። አሁን ላይ እንደምታውቁት ዩቲዩብን ማኔጅ የሚያደርግ ኤአይ ጄሚናይ ነው። ጄሚናይ ያው መልቲ ሞዳል ስንል በአንድ ጊዜ መስማትንም መጻፍንም እነዚህ ነገሮችን ሁሉ ያካተተ ነው ማለት ነው። የመጀመሪያው ሞጁል የሚሆነው ጄሚናይን ሳይን አፕ ማድረግ እና አንዳንድ ነገሮችን እዛ ላይ እናያለን። ጉግል ክሮም ላይ ሄደን ጄሚናይ ኤአይ ብለን እንጽፋለን። ከዛ መጀመሪያ ላይ የመጣልንን ጉግል ጄሚናይ የሚለውን እንነካለን። እኔ ኦልሬዲ ሳይን አፕ አድርጌ ስላለው እዚህ ጋር የኔ አካውንት ያሳያል። እናንተ ግን እዚህ ጋር መታችሁ ሳይን አፕ ታደርጋላችሁ ማለት ነው። እኔ ጋር እዚህ ጋር መጀመሪያ ስለከፈትኩኝ ማኔጅ ዩር ጉግል አካውንት ነው የሚለኝ እና እዚህ ጋር ደግሞ ከፈለጋችሁ ጭማሪ አድ አካውንት ይላችኋል። ከፈለጋችሁ ብዙ አካውንት ጄሚናይ መክፈት ትችላላችሁ ማለት ነው። ሳይን አፕ ስቴፕ በጣም ቀላል ነው። እናንተ ራሳችሁ ሳይን አፕ ማድረግ ትችላላችሁ። ኢሜል ብቻ ነው የሚጠይቃችሁ። ኢሜል ካላችሁ ወይንም ኢሜል ከሌላችሁ ደግሞ ኢሜል ከፍታችሁ ሳይን አፕ ታደርጉታላችሁ። አሁን እንዴት ነው ኤአይን መጠየቅ ያለብን ወይንም ጄሚናይ ኤአይን እንዴት ነው መጠየቅ ያለብን የሚለውን እናያለን። አሁን ጄሚናይ ኤአይን እንዴት ነው መጠየቅ ያለብን፣ ፕሮሞቲንግ ስታይል እንዴት ነው መሆን ያለበት የሚለውን ነገር እናያለን። በመጀመሪያ ጄሚናይ ኤአይንም ሆነ ሌሎች ኤአይንም ስጠይቁ በትክክለኛ መንገድ መሆን አለበት የምትጠይቁት። ማለትም በትክክለኛ መንገድ አጥጋቢ መልስ እንዲሰጣችሁ ወይም የምትፈልጉትን ሪዛልት በቂ የሆነ መልስ ለማግኘት በትክክለኛ መንገድ ተከትላችሁ መጠየቅ አለባችሁ ማለት ነው። እሱን በኋላ ላይ የምናየው ይሆናል። እሺ፣ ሁለተኛው ሞጁል የሚሆነው እንዴት ነው ፋይል አፕሎድ የምናደርገው የሚለውን ነው የምናየው። እንግዲህ ጄሚናይ ኤአይ ላይ ፒዲኤፍ ሆነ ፎቶ ማስገባት ትችላላችሁ። እሱን የምናየው ይሆናል። ያው እዚሁ ጄሚናይ ላይ ገብተን ያለ ነው ፋይል እችኛዋ አድ ሲደመር ምልክቷ ፋይል የምናስገባባት ናት። እሺ ፋይል ለማስገባት ያው እዚህ ሲደመር ምልክት ላይ እንገባና የመጀመሪያው አፕሎድ ፋይል ነው። ሁለተኛው ላይ አድ ፍሮም ድራይቭ የሚል አለ። ሶስተኛ ፎቶ፣ አራተኛ ኖትቡክ ኤልኤም። እያንዳንዱን የመጀመሪያው አፕሎድ ፋይል የሚለው በፒዲኤፍ መልክ ፋይል የምታስገቡ ከሆነ ነው። ሁለተኛው ደግሞ ከጉግል ድራይቭ ላይ የምታስገቡት ከሆነ ሁለተኛውን ኦፕሽን አድ ፍሮም ድራይቭ የሚለውን ነው የምትጠቀሙት። ሶስተኛው ላይ ያው ፎቶ አስገብታችሁ ከሆነ ከፎቶ ከሆነ የምትጠይቁት እሱን ታስገባላችሁ። ወይንም ደግሞ ፎቶ ልካችሁ ያን ፎቶ ኤዲት እንዲያደርግላችሁም ከሆነ ወይ የሆነ ነገር ፎቶ ላይ ለምሳሌ ፎቶን ተብኔል ላይ ለማስገባት የሆነ ነገር ዲዛይን እንዲያደርግበት ከፈለጋችሁ ፎቶ አስገብታችሁ ነው የምትጠይቁት። አራተኛው ላይ ኖትቡክ ኤልኤም የሚል አዲስ የተካተተ ነገር ነው። እዚጋ ኖትቡክ ኤልኤም የሚለው ምንድነው ካወቃችሁ ራሱን ችሎ ኤአይ አለ። ይሄ ኖትቡክ ኤልኤም የሚለው ሪሰርች ስንሰራ የምንጠቀመው ነው፣ ወይንም ደግሞ ስተዲ ታይም ላይ ልንጠቀመው የምንችለው ነው። ለምሳሌ የሆነ ፋይል አስገባና ያን ፋይል ሰመራይዝድ አድርገው ስንል እንደገና ኪዩዝ አውጣልን ከዛ ፋይል ስንል ኖትቡክ ኤልኤም ነው የሚያገለግለን ማለት ነው። ስለዚህ በዚህ መንገድ ፋይል ማስገባት እንችላለን። ሁለተኛው እዚህ ጋር ማየት ያለባችሁ ነገር ምንድነው ቱሎች አሉት። እዚህ ጋር ቱሎች አሉት ጄሚናይ ኤአይ ላይ ለምሳሌ ለዲፕ ሪሰርች፣ ለክሬት ኢሜጅ፣ እንደገና ካንቫ፣ ጋይድድ ለርኒንግ ምናምን የሚሉ ቱሎች አሉት። እዚህ ጋር ለዲፕ ሪሰርች ከሆነ የላይኛውን የምንጠቀመው፣ ኢሜጅ ክሬት ለማድረግ ደግሞ ሁለተኛውን እንጠቀማለን። አሁን ሞጁል 3 ላይ ደርሰናል። ሞጁል 3 ላይ ደግሞ የምናያቸው ሁለት ነገሮች ናቸው። የመጀመሪያው የአጻጻፍ ህግ አለ። ሁለተኛው ደግሞ ጄሚናይ የራሱ የሆኑ ታይፖች አሉት። 3 ቦታዎች ይከፋፍላል። ፋስት እና ቲንኪንግ እና ፕሮ ብሎ ይከፋፍላቸዋል። ፋስት የምንለው ፈጣን መልስ ማግኘት ስንፈልግ፣ ቲንክ ደግሞ ከሱ የተሻለ መልስ ማግኘት ስንፈልግ ነው። ፕሮ የሚለው ደግሞ በደንብ አስቦበት አድቫንስድ የሆነ መልስ ስንፈልግ እዚህ ጋር ፕሮ ያለውን ለምሳሌ ለማቴማቲክስ እና ለኮዲንግ ፕሮ የሚለውን ነው የምንጠቀመው። እነዚህ ነገሮች አሉ። ፋስት የሚለው ኪክ አንሰር ስንፈልግ
እዚህ ጋር ፋስት የሚለውን እንጠቀማለን። ቲንኪንግ ደግሞ እዚህ ጋር ቲንኪንግ የሚለው ኮምፕሌክስ ፕሮብሌም ሲኖር ቲንኪንግ የሚለውን ነው የምንጠቀመው እና ማትስ እና ለኮድ ደግሞ ፕሮ ላይ አድርገን ነው የምንጠይቀው። ለምሳሌ ኢሜጅም ጀነሬት ስናደርግ የተሻለ ኢሜጅ ማግኘት ከፈለግን ምንድነው የምናደርገው? ፕሮ ላይ አድርገን ነው መጠየቅ ያለብን ማለት ነው። ሶስተኛ ሞጁል ላይ ሌላው የምናየው ነገር ፕሮሞቲንግ ሩልስ ነው። ፕሮሞቲንግ ሩልስ ማለት እንዴት ነው ጽሁፋችንን ማስገባት የምንችለው? ፕሮሞቲንግ ሩልስ 3 ሩሎች አሉት። የመጀመሪያው ሩል ምንድነው ፐርፐዛችን ማለት ምንድነው መጠየቅ የምንፈልገው? ያ ማለት ክሊር የሆነ ጽሁፍ ማለት ነው። ክሊር የሆነ ጽሁፍ ልንሰጥ ይገባል። ፐርፐዛችን ምን እንደሆነ ማወቅ አለበት። ስንጽፍ ምን እየጠየቅን እንደሆነ ግልጽ በሆነ ጽሁፍ ማስቀመጥ አለብን። ሁለተኛው ስታይል ነው። ያው የምንጠይቅበት ስታይል ደግሞ ያስፈልጋል ማለት ነው። የምንጠይቅበት ስታይል ያስፈልጋል። ሶስተኛው ነገር ደግሞ ፎርማት ነው። ፎርማት ለምሳሌ ፎርማት የምንለው በፒዲኤፍ ነው፣ በኢሜጅ ነው። ያው ኢሜጅ ከሆነ ጀነሬት ኢሜጅ፣ ተብኔል ከሆነ የምንፈልገው ተብኔል ጀነሬት እንዲያደርግልን። ተብኔል ሲሆን አሁን ምን ብለን ነው? ኢሜጅ ብለን ነው ሰርች የምናደርገው። ኢሜጅ ብለን ነው የምንሰጠው ማለት ነው። ሶ ይሄ ደግሞ ፎርማቱ አስፈላጊ ነው ማለት ነው። ለምሳሌ እስቲ እዚህ ጋር አንድ ጽሁፍ እኔ እየጻፍኩኝ ይበልጥ ግልጽ እንዲሆን create a YouTube እሺ ረጅም ነው የጻፍኩት። ያው ይበልጥ ግልጽ እንዲሆን አድርጌ ነው የጻፍኩት። ምንድነው የፈለኩት እኔ ተብኔል መስራት ነው የፈለኩት። ተብኔሉ ፌሻል ኤክስፕሬሽን ያለው ሰው ነው የጠየቁት። እስቲ ይኸው ሪዛልቱን ተመልከቱት። ይኸው ያስገባሁለት ጽሁፍ ይሄ ነው። እዚህ ጋር ስፔስ አልሰጠውም። create a YouTube thumbnail with the text how እዚህ ጋር ስፔስ ይቀራል። is this possible showing a confusion facial expression bright color and a bold eye catching style make it stand out and look clickable ብዬ ነው ያስገባሁት። how is this possible ብሎ ጽሁፍ እንዲያስገባልኝ ነገር ያለው ቴክስት ያለው how is this possible ከዛ በኋላ ኮንፊውዝድ የሆነ ፊት ያው ፌሻል ኤክስፕሬሽኑ ኮንፊውዥን ግራ የተጋባ ሰው ፊት አድርጎ የሚገርም ተብኔል ሰጥቶኛል። ግን እዚህ ጋር የሚሰጣችሁ ተብኔል ካልተመቻችሁ ያው እዚህ ጋር እኔ ፋስት ላይ ነው የሰራሁት። ፕሮ ላይ አድርጋችሁ እዚህ ጋር እንዲስተካከል የምትፈልጉት ነገር ካለ መጻፍ ትችላላችሁ። አሁን ጀስት ይሄ ለማየት ነው እንጂ ኖርማል የምጠቀመው ነገር ስላልሆነ ለማየት ነው። እናንተም ግን ስትጽፉ ግልጽ በሆነ የምትፈልጉትን ነገር ግልጽ በሆነ ነገር ማስቀመጥ አለባችሁ ማለት ነው። አሁን ሞጁል 4ኛ ላይ ደርሰናል። ሞጁል 4 ላይ የምናየው የጄሚናይን ሲቲንግ ነው። ጄሚናይ ሲቲንግ ውስጥ ምንድነው ብዙ ጊዜ ልንጠቀም የምንችለው የሚለው እናያለን። እዚሁ ሲቲንግ ውስጥ ገብተን ማየት እንችላለን። ይሄው የመጀመሪያው አክቲቪቲ የሚለው አለ። አክቲቪቲ ላይ እስካሁን ምን ብላችሁ ሰርች አድርጋችኋል የሚለውን ነው የሚያመጣላችሁ። ሶ እዚህ ጋር መታችሁ ዲሌት ማድረግ ትችላላችሁ። አውቶ ዲሌት ኦፕሽን አለ እዚህ ጋር ከ18 ወር በኋላ ከስንት ወር በኋላ ይደልት እና የሚለው ነው። እኔ ግን እዚህ ጋር መደለት ስላልማልፈልገው ይቀመጥ። እሺ ሌላኛው ደግሞ እዚህ ሲቲንግ ላይ ማየት እና አስፈላጊ ነው ብዬ የማስበው ነገር ዘም የሚለው ፖርሽን ነው። ዘም የሚለው ፖርሽን ምንድነው? ለምሳሌ ማታ ላይ መጠቀም ከፈለጋችሁ እዚህ ጋር መታችሁ ዘም የሚለውን ምንድነው ምን ማድረግ ትችላላችሁ? ዳርክ ማድረግ ትችላላችሁ። ዳርክ ላይ ማድረግ ዳርክ ስታደርጉት እንደዚህ ይሆናል ማለት ነው። ሶ እንደዚህ በጣም ያምራል አይደል? ግን እኔ ላይት ላይ ነው የምፈልገው። እንደዚህ አድርጌ መጠቀም እችላለሁ። በዋናነት የሚያስፈልጉን ሲቲንጎች እነዚህ ናቸው። ዘም የሚለው በማታ ከሆነ ዳርክ ላይ አድርጋችሁ ትጠቀማላችሁ። ያኛው አክቲቪቲ እስካሁን የተጻጻፋችሁትን ነገር ማጥፋት ከፈለጋችሁ ማለት ነው እዛ ጋር አክቲቪቲ የሚለው ላይ ገብታችሁ ዲሊት ማድረግ ትችላላችሁ። ሌላኛው ደግሞ ለምሳሌ እዚህ ጋር የሆነ ነገር ጽፋችሁ ሌላ አዲስ ቻት መፈለግ ከፈለጋችሁ ኒው ቻት የሚለው ጋር ገባላችሁ ማለት ነው። ደግሞ እንደገና የሆነ ጥያቄ ጠይቃችሁ ወታችሁ ተመልሳችሁ ያንን የጠይቃችሁትን ጥያቄ ማግኘት ከፈለጋችሁ ያው እዚህ ቻትስ የሚለው ውስጥ ይቀመጣል። ቻትስ የሚለው ጋር ገብታችሁ መጀመሪያ የጻፋችሁትን ወታችሁ እንኳን ብትገቡ ማግኘት ትችላላችሁ። ይሄ አሁን የጻፍኩት ነው። ይሄ ማግኘት ትችላለሁ ማለት ነው። እንደገና አዲስ ቻት ብፈልግ መጥቼ ኒው ቻት የሚለውን ነክቼ ኒው ቻት ላይ አዲስ ቻት መክፈት እችላለሁ ማለት ነው። ስለዚህ እነዚህ ነገሮች ናቸው ቤዚክሊ ዋና የሚባሉ ነገሮች እነዚህ ናቸው። እሺ አሁን 5ኛ ሞጁል ላይ ደርሰናል። 5ኛ ሞጁል ላይ ደግሞ ሞር ፕራክቲስ ነው የምናደርገው። አሁን አንዳንድ ነገሮች አይተናል። አሁን ላይ ደግሞ በአማርኛ ነው በደንብ ፕራክቲስ የምናደርገው አማርኛ። ምክንያቱም ጄሚናይ አማርኛን ከሌሎች ኤአይ በተሻለ ያነባል ብያቸዋለሁ።
ያወራል፣ ይሰማል። እስቲ አሁን በአማርኛ እስኪ አንዳንድ ነገሮች እንጠይቀው። እሺ ይሄ አሁን ምንድነው? ፐርፐዙን ነው ምንድነው ክሊር የምንፈልገው ነገር ዲስክራይብ እንዲያደርግልን ኤአይ ምን ማለት እንደሆነ ዲስክራይብ እንዲያደርግልን ጻፍኩለት። ከዛ በኋላ ደግሞ እሺ እዚህ ጋር ወሳኝ ነጥቦችን ዘርዝርልኝ ልበለው። ይኸውና በአማርኛ ጻፍኩኝ። የመጀመሪያው ምን ነው? ፐርፐዙ ነው። ከዛ በኋላ ስታይሉ በግልጽ እንዲያስረዳኝ የፈለኩት። ከዛ ወሳኝ ነጥቦችን ዘርዝርልኝ ብዬ በምን አይነት ፎርማት እንደሆነ ነገርኩት። ስለዚህ ያው እዚህ ጋር ባጭሩ የጻፍኩትን ቴክስት ያማከለ ነጥቦችን እየዘረዘረ ዲስክራይብ አድርጎ በአማርኛ ሰጥቶኛል ማለት ነው። ያው በአማርኛ ስትጽፉለት የሚመልስላችሁ በአማርኛ ነው። እዚህ ጋር ያው ዲስክሪብ አድርጓል እና ኤአይ ወይንም አርቲፊሻል ኢንተለጀንት ማለት በአጭር አነጋገር ሰው ሰራሽ ብልህነት ማለት። እናንተም ልክ በዚህ አይነት መሰረት ተከትላችሁ ግልጽ የሆነ አጠያየቅ መጠየቅ ትችላላችሁ። አሁን ወደ መጨረሻው ሞጁል 6 እናልፋለን። ሞጁል 6 ቢግነር ጀማሪ ምን አይነት ሪስክ ነው መውሰድ ያለበት የሚለውን እናያለን። የመጀመሪያው ኤአይ የሰጠውን ጽሁፍ ዳይሬክት መጠቀም ወይ ኤአይ የሰጠውን ነገር ዳይሬክትሊ መጠቀም የለበትም። ምክንያቱም ክሮስ ቼክ ማድረግ ይጠበቅበታል ማለት ነው። ነገሩ ትክክል ነው አይደለም። አንዳንዴ ኤአይም ያው ሊሳሳት ስለሚችል ነገሩን ቼክ ማድረግ ያስፈልጋል። ሁለተኛው ደግሞ ፐርሰናል የሆኑ ዳታዎችን ለኤአይ መስጠት የለብንም ማለት ነው። ፐርሰናል የሆኑ ዳታዎችን ለምሳሌ እንደ ፓስወርድ አይነት ነገሮች ለኤአይ ጋር መተን መስጠት የለብንም። አንዳንዴ ስክሪንሻት አድርገን ወስደን ስንጠይቅ የምንሰጠውን ነገር መጠንቀቅ አለብን ማለት ነው። ፐርሰናል ዳታችንን ስክሪንሻት አድርገን ለኤአይ መስጠት የለብንም። ዝም ብለን በጽሁፍ አስገብተን መጠየቅ ነው ያለብን ማለት ነው። ሌላው መውሰድ ያለባችሁ ሪስክ ኤአይ ላይ በጣም ዲፔንድ መሆን የለባችሁም። በጣም ዲፔንድ መሆን የለባችሁም ስል ለምሳሌ የሆነ የፈተና ነገር ፈተና ክላስ ላይ ቁጭ ብላችሁ ከኤአይ መስራት ያንን እኔ አልመክርም። ምክንያቱም በሰዓቱ ይጠቅማችኋል፣ ግን በኋላ ላይ ጉዳት ይኖረዋል። እጅግ በጣም ትጎዱበታላችሁ። ማወቅ ያለባችሁን ነገር ከማወቅ ወደኋላ ትላላችሁ። ስለዚህ ኤአይን እጅግ በጣም ዲፔንድ ሆናችሁ ከመጠቀም ይልቅ ኤአይን በጣም ዲፔንድ ሳትሆኑ ተጠቀሙበት እንጂ ሙሉ ነገራችሁን ክሬቲቪቲያችሁን እስክታጡ ድረስ ዲፔንድ መሆን የለባችሁም። ለምሳሌ ኤአይ የሆነ ነገር ላይ እንዲያግዛችሁ እናንተ ደግሞ የራሳችሁን ክሬቲቪቲ ጨምራችሁ ስሩበት እላለሁ። ናይም ሆነ ሌሎች ኤአይዎች አሁን ላይ ከቴክኖሎጂ ጋር ያለንን ኢንተራክሽን ኮምፕሊትሊ ቀይረውታል። አሁን ላይ ቴክኖሎጂው በጣም እንደረቀቀ ታውቃላችሁ። ኤአይ የማይጠቀሙ ሰዎች እጅግ በጣም ኋላ እየቀሩ ነው ብዬ አስባለሁ። ምክንያቱም ኤአይ ብዙ ነገሮችን ስለሚያቃልልን እና እስቲ ምን ታስባላችሁ? ኤአይ የእውነትም የሰውን ልጅን ሪፕለስ ያደርጋል ወይንስ አያደርግም የሚለውን ሀሳብ አስቀምጡልኝ። ያው የኔ ምልከታ አለ። የኔ ምልከታ ኮሜንት ላይ ፒን አደርግላችኋለሁ። እስኪ እናንተም ደግሞ የራሳችሁን ምልከታ አስቀምጡልኝ። ቪዲዮ እንደጠቀማችሁ አልጠራጠርም። ይህን ቻናል ሰብስክራይብ ያደርጉት። በተጨማሪ እንደዚህ አይነት ሞር ጠቃሚ የሆኑ ቴክኖሎጂ ቪዲዮዎች ላይ ስለምመለስ ሰብስክራይብ አድርጋችሁ ጠብቁኝ። በድጋሚ በሌላ ቪዲዮ እስክንገናኝ መልካም ቆይታ